أفرأيت الذي تولى ملكتني هوي ያንን ተመለከትን አለ ተመለከትክን ተወላ ማለት ጀርባ የሰጠ የአላህን ትእዛዝ አላከብርም ብሎ ዞር ያለውን ሰው ተመለከትክን ይላል አላህ ዐዘ ወጀል ወአዕጣ ቀሊላን ለሰው በሚሰጥ ጊዜ ትንሽን ሰጥቶ አላህ ብዙ ሰጥቶት ለሰው ትንሽ ይሰጥና ከዛ ደክሞ የሚያቋርጥ ሰልችቶት ታክቶት ብዙ እንደሰጠ የሚሰማው ተመልከቱ የአኺራ ጉዳይ የግል ጉዳይ ብቻ አይደለም ተሻጋሪም ዒባዳ ያስጠይቃል አለ መስራት ወአዕጣ ቀሊላን ትንሽን የሰጠ ምን አለ ወአክዳ ያቋረጠ ደክሞ ሰልችቶት ታክቶት ልክ ሱብሓነሁ ወተዓላ ሌላ ቦታ ላይ እንዳለው ማለት ነው ፈላ ሰደቀ ወላ ሰላ ሰደቃን አስቀደመ እዚህ ቦታ ላይ አልሰገደምም ሰደቃም አልሰጠምም ዘካን መከልከል ሊያስቀጣ የሚችል እንደሆነ ያሳያል ጀነት የሚያስገባ ስራ የግል ስራ ብቻ አይደለም የግል ምላችሁ በራስ ብቻ የሚበቃ ስራ አይደለም ለምሳሌ የግል የሚባለው ምንድነው ሰላት እስትግፋር ጾም ሐጅ እነዚህ የመሳሰሉት የግል ስራዎች ናቸው ተሻጋሪ አይደሉም በራስ ላይ የሚሰሩ ናቸው ሁለተኛው ተሻጋሪ ዒባዳ አለ ዘካ በመልካም ማዘዝ ከመጥፎ መከልከል የተቸገረን መርዳት የተጎዳን መደገፍ የመሳሰሉት ተሻጋሪ የሆኑ ዒባዳዎች አሉ የሁለቱ ተግባር ጥምር ነው እኛን ጀነት ለማስገባት የሚያበቃን ለዚህ ነው እኮ በአንድ ሐዲስ ላይ አንዲት ሴትዮ ሌሊት ትቆማለች ቀንን ትጾማለች ሰደቃም ትሰጣለች ይላል ነገር ግን ጎረቤቶቿን አዛ ታደርጋለች ሲላቸው የእሳት ናት አሉ ምን ያደርጋል ይህን መልካም ስራዋ ይሄ ወንጀል ይበላባታል ማለት ነው ሰርቶ ለማስረከብ በአብዛኛው ሊሆን የሚችለው ወልዒያዙ ቢላህ ሁለተኛው ግን ብዙ ለየት ያለ የሌሊት ሰላት የላትም ለየት ያለ ጾም የላትም ነገር ግን ጎረቤቶቿን አዛ ታደርግም ሲሏቸው የጀነት ናት አሉ ቢያንስ ይህን መልካም ስራዋ የሚበላባት ወንጀል አልሰራችም ቢያንስ ግዴታው ላይ ብቻ ተበቃቅታ ሊሆን ይችላል ይሄ ማለት የማይሰራው ይበልጣል ምን ማለት ነው ይተን የግልም ዒባዳ ተሻጋሪም ዒባዳ ወሳኝነት አለው ማለት ሁሉን ሰርተን የሚበላብን መሆን የለበትም መልፋታችን ካልቀረ ልፋትን ማሳመር ነው መልፋት ካልቻልን ደግሞ ካላሳመርን እንተው ማለትም አይደለም ቀጥሩ መሆን የግድ ነው ያኛው አማራጭ አይታሰብም ሁለተኛው እንተው የሚባል አይታሰብም ሁሉንም በተቻለ መጠን መስራት የትኛው የበለጠ ለጀነት መግባት ምክንያት እንደሚሆነን አናቅምና አንዳንድ ዑለማዎች እንደሚሉ ታውቃላችሁ አንዳንድ ጊዜ ዒባዳ የተለያየ ናቸው አንዳንዱ ዒባዳ ይገራልሃል አንዳንዱ ይከብዳል ከሚገራልህ ይልቅ የሚከብደው ዒባዳ የጀነት መግቢያ ሊሆን ይችላል ይላል ምሳሌ አንዳንዱ ሰደቃ ይቀለዋል መጾም ግን ይከብደዋል በመጾም ሊሆን ይችላል ጀነት የሚገባው ይላል ምን ስላለው ነፍስ መታገል ስላለው አንዳንዱ መስገድ መጾም መዘከር ላይ ከብደው ይችላል ሰደቃ ግን ሊከብደው ይችላል ጀነት መግቢያው ምን ይሆናል ይህኛው የከበደው መንገድ ነፍስ ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ምን ብለዋል ሁፈቲ አን አልጀነቱ ቢልመካሪህ ጀነት የተከበበው ነፍስ በሚጠላው ነገር ነው አሉ ክፉ ሆኖ እኮ አይደለም ግልጽ ነው ግን መቆጣጠር ራስን መያዝ ስላለ ጀነት ደግሞ የተከበበችው ነፍስ በምትወደው ነገር ነው ብለዋል አለይሂ ሰላቱ ወሰላም የነፍስ ዝንባሌያችን የታወቀ ነው ከኸይር ይልቅ ለሸር ይገራል ፍሪነት በቃ መለቀቅ ስለሚፈልግ ማለት ነው أسأل الله أن يهديني وإياكم لما فيه رضا أعنده علم الغيب فهو يرى أعنده علم الغيب يروك مستروك تعلونا أي عند هذا الذي قد أمسك يده خشية الإنفاق وقطع معروفه أعنده علم الغيب أنه سينفذ ما في يديه حتى أمسك عن معروفه فهو يرى ذلك عيانا أو عيانا منالو أعنده علم الغيب مالت يروك مستر اللون فهو يرى يا لندي يتايوال من مالتنا بسط إنفاق صادرك ساوات عبد الريال كبينا نجد حالي لهون تشلالو بلو بمامن እንደዚህ እንደሚሆን ምን አሳወቀው ይላል ሱብሃንአላህ
በአንድ ሐዲስ ላይ عند الطبراني እንደመጣው أنفق بلال ولا تخشى من ذا العرش إقلالا بلال لا الله بله سط ذا العرش يعرش بالبيت ياسان سبنيال بله እንዳት ፈራ ሰው እንኳን ሌላ ይቅርና ለቢዝነስ እኮ ቢዝነስ ላይ ካላወጣ ማግኘት አይችልም ሲያወጣ ነው ምንጩም ትርፋማ የሚሆነው መተካት የሚችለው ከያዘ ይዞ ይቀራል እዛው እየሟሸሸ እዛው ይቀራል ይሞታል እና ለመሆኑ ስጋት ገብቶት ነው እንዴ እንደዚህ ያደረገው አይደለም ይላል አላህ ይሄ ሰው ይሄን ገይብ አውቆ ሳይሆን ክፋት ይዞት ነው እንጂ ثم قال الله عز وجل أم لم ينبأ بما في صحف موسى ለመሆኑ በሙሳ عليه السلام መዝገብ ላይ ስለተነገረው ስለተጠቀሰው ነገር አልተነገረው ምኑ ነው መልእክቱ የሰጠ አላህ እንደሚሰጠው ለአላህ ብሎ ማውጣት ምትክ እንደሚያመጣ አይመለከትምን አልተረዳም እንዴ ይላል አላህ وإبراهيم الذي وفى ኢብራሂምንም ደግሞ ለአላህ ቃሉን የሞላውን በኢብራሂም መዝገብ ላይ የመጣውን አይም ማን ኢብራሂም ቃሉን የሞላው ለአላህ ቃል ገብተው ሞልተዋል ልጅህን ረድ ተባሉ አረዱ ለማረድ ተዘጋጁ ጥለህ ተባሉ አደረጉ ይሄን ሁሉ ብዙ ነገር ተፈተኑ ፈጸሙ እሳቸው ኢብራሂም መዝገብ ላይ የወረደውንም አልተነገረውም እንዴ የአላህን عز وجل ትእዛዝ ያከበረ መልካሙን ነገር የሰራ አላ ተዝሩ ዋዚረቱን ዊዝራ ኡኽራ በአንድ ሐዲስ ላይ ነብዩ አለይሂ ሰላቱ ሰላም ምን አሉ ابن آدم ይላል አላህ اركع لي 4 ركعات من أول النهار أكفك آخرة ከቀኑ ክፍለ ጊዜ 4 ረካዓ ሰገድልኝ በቀኑ የመጀመሪያ ጊዜ የመጨረሻ ሰዓቱን ግን እኔ በቃሃለሁ እንግዲህ ይሄን ቃል አያውቅም እንዴ አልተነገረውም እንዴ ወይም እዛ ውስጥ አልተነገረም የተባለው ምንድነው አላ ተዝሩ ዋዚረቱን ዊዝራ ኡኽራ አላ ተዝሩ ዋዚራ ተሸካሚ አትሸከምም ዊዝራ ኡኽራ የሌላውን ሰው ወንጀል አንድ ወንጀለኛ የሌላውን ሰው ወንጀል አይሸከምም የሚለው መልእክት አልደረሰው ምን وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى كذي بهذا يدوت ملكتوش مالتنا على درسهم من دنيا ملكت عندنا ألا تزر وازرة وزر أخرى ألا تزر تشكم مال وازرة وانجلنيا يهونش نفس وزر أخرى يلي لانسو وانجل عندما تشكم يتنقرون على نبى من على سمام على تنقرون من دي أي كل نفس ظلمت نفسها بكفر من يوم نفس ራሷን በክህደት የበደለች ወይም በየትኛውም ወንጀል የበደለች ማንም አይሸከምላትም እንትና ተሸከመን የሚባል ነገር የለም እቃ አይደለም ወይም ሹመት አይደለም ወይም ዶክመንት አይደለም አንተ ተሸከመልኝ ተብሎ የሚሻገረው ሁሉም የራሱን ወንጀል ይይዛል ራሱና የራስ ከሚካተተው አንዱ ምንድነው ሰበብ የሆነበት ነገር ሰበብ ከሆነ ነገር የሱ ስራ ነው ይሸከማል የዛን ጊዜ يقول الله عز وجل وإن تدعو إلى بوتان من مثقال وإن تدعو مثقلة إلى حملها بونجل شكم وسط يعلج تشكموا اللي مثل لا يحمل منه شيء ولو كان ذا قربى ما أنم يشكم التي يلم يا تشكم اللي يتبالوا كان زمد بيهون من كان إلى الله عز وجل وأن ليس للإنسان إلا ما سعى ለሰው ልጅ ከተሯሯጠበት ከሰራው እንጂ ውጪ ሌላ ምንም ማያገኝም የሚለውን አላወቀምን ይሄን አልሰማም እንዴ ይላል Subhanahu Wa Ta'ala وأن ليس للإنسان إلا ما سعى أي كما لا يحمل عليه وزر غيره የሌላ ወንጀልን አይሸከም እንደሚባለው ሁሉ لا كذلك لا يحصل من الأجر إلا ما هو ما كسبه لنفسه ማንም ሰው የሌላን ወንጀል አይሸከም እንደተባለው ሁሉ
ሐሰና መልካም ምንዳ ማግኘት የሚችለው ራሱ የሰራውን ብቻ ነው። ሌላ ሰው ስለሰራለት ሊሆን አይችልም። ለዛ ሰበብ እስካልሆነ ጊዜ ድረስ ማለት ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም في الحديث الصحيح من قالوا إذا مات الإنسان انقطع عمله إلا من ثلاث የሰው ልጅ ሲሞት ስራው ሁሉ ይቋረጣል። አይ انقطع أجر عمله ማለት ነው እንጂ ሁሉም ስራው ያቆማል እኮ። ግን የዛ ስራ አጅሩ ከሶስት ስራዎች ውጪ የሌላው ስራ አጅር ያቆማል። ሹፍ አንዳንድ ዒባዳዎችና አንዳንድ ወንጀሎች የሆነ ዒባዳ ስንሰራው አጅር አለው፣ ሲቆም ይቆማል እዛው። ለምሳሌ ሰላት እየሰገድን ብንል ሰላት ሲያበቃ ያበቃል አጅሩ፣ እዚህ ጋር አይቀጥልም፣ እዛው ይቆማል። አንዳንድ መልካም ስራ ግን ጀምረን ሰርተነው ከዛ በኋላ እኛ ትተነው አጅሩ ይመዘገባል። ለምሳሌ ሰደቀቱን ጃሪያ ለቋሚ አገልግሎት የሚውል ወቅፍ ወይም ሰደቃ የሰጠ ሰው እሱ አንዴ ሰጥቶ ተኝቷል፣ አርፏል። ምን ያደርጋል? አጅሩ ይመዘገባል። ተኝቶም እየተገላበጠ ምን ያለ የሆኑ ሰዎችን አስተማረ፣ ጡረታ ወጥተው ቁጭ አለ። እነሱ ዲናቸውን ሌሎች ሰዎች ባስተማሩ ቁጥር ዒባዳ በፈጸሙ ቁጥር አጅሩን ያገኛል። እሱ ያንን ስራ አንዴ ሰርቶት አብቅቷል እኮ፣ ግን ይቀጥላል። ወንጀልም ልክ እንደዚህ ነው። አንዳንድ ወንጀሎች ልክ ሰርተነው ስንጨርስ ወንጀልነቱ መመዝገቡ ያቆማል። አንዳንድ ወንጀል ይቀጥላል። ለምሳሌ አንድ ሰው ቢሰክር ስካሩ ጠጥቶ ስላበቃ አያቆምም። ስካሩ እስኪለቀው ድረስ ወንጀሉ አለ። ልክ አንዳንድ ዑለማዎች እንዳሉት ጺም ማሳደግ ዋጅብ ነው የሚለውን አቋም እየደገፉ በማስረጃ በጠንካራ ማስረጃ አንድ ሰው ጺሙን ቢላጭ እስኪያድግ ድረስ ወንጀለኛ ይሆናል። ውሃ ከዛ ያኔ ኸይርም ስራ ወንጀልም እንደዚህ ነው። ሲቆም ይቆማል፣ ብናቆመውም አፈሩ እስካለ ድረስ ይቀጥላል። ወንጀልም ልክ እንደዚህ ወንጀል ያስተማረ ያሰራጨ ሰው ስርጭቱ እስኪያቆም ድረስ ቆሞም ተነስቶም ይመዘገብበታል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ሲሞት የሥራ ምንዳው ከሶስት በስተቀር ሁሉም ያቆማል። በቃ ሲያበቃ ያበቃል። ሶስት ሲቀር መልካም ዱዓ የሚያደርግለት መልካም ልጅ፣ ቋሚ ሰደቃ ወይም ጠቃሚ እውቀት ያሰራጨ ሲቀራሉ። እሺ እነዚህ ነገሮች የሱ ስራ ናቸው አይደል? في الحقيقة የሰው ስራ ነው፣ የስራ ውጤት ነው። ልጅ የአባት ውጤት ነው። ሰደቀትን ጃሪያ እሱ የሰጠው ሰደቃ ነው። ወይም ጠቃሚ እውቀት የሱ ስራ ነው። ከስራዎቹ የማይቋረጡት ይሄ ነው። ሞቶም አጅሩ ይቀጥላል ማለት ነው። አሁን አስቡት፣ እኛ በተማማርን ቁጥር ኡመተ ሙሐመድን ዓለይሂ ሰላቱ ወሰላም ሰላት በሰገድን ቁጥር ዚክሯን ማንኛውም ኸይር ስራ በሰራን ቁጥር ከፍተኛውን ድርሻ ማያቋርጥ አጅር የሚያገኙት ከዚህ ኡመት ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ከዛ ሰሓባዎቹ እያለ ይቀጥላል። በቃ ያ ኸይር ስራ ቁርአንን አይናችንን እንድንከፍት ያደረገን ኡስታዛችን ሼኻችን ፋቲሐን ያስተማረን በልጅነታችን ፋቲሐ በቀራን ቁጥር በሰገድን ቁጥር የሆነ ቁርአን በቀራን ቁጥር አጅሩ ይመዘገባል። በህይወት ቢኖሩም ባይኖሩም በቃ አንዴ ተመዝግቦ ያለፈ ኸይር ነው። አንድ ጊዜ አንድ ሼኽ አገኘሁ ትዝ የሚለኝ እንዴት ናችሁ ማምሰል በቃ ልጆችን ከመሰረት እያስቀራሁ ነው፣ ቃዒዳ ኑራንያ ፋቲሐ ምናምን አሉኝ። በየቤቱም በየቦታውም ያው እንደናንተ ትላልቁን አናስተምርም አሉ። አይደለም፣ የሁሉም መሰረት እታች ያለው ሰው ነው። ሁላችንም የዛ የሐለቃ የቁርአን ቤት የመድረሳ ውጤቶች ነን። ስለዚህ ትልቁን አጅር የሚያገኙት ትላልቅ ኪታብ ከሚያስቀሩን ኡስታዞቻችን ሼኾቻችን በፊት አሊፍ ባ ብለው አይናችንን ያስከፈቱን ሰዎች ናቸው። በቃ መሰረቱ እሱ ነው። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ። እነዚህ ሶስት ከሞት በኋላ የሚቀጥሉትም እዚህ ውስጥ ይካተታሉ። ወአነ ሰዕየሁ ሰውፈ ዩራ፣ የእያንዳንዱ የሩጫ ውጤት ደግሞ ይታያል። መቼ? የውመል ቂያማ። ኢን ኸይረን ፈኸይር ወኢን ሸረን ፈሸር። ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ወመን ያዕመል ሚስቃለ ዘረትን ሸረን የረህ። ያ ሩጫችን አሁን ትልቁ ጥያቄ ሹፍ መሮጣችን አይቀርም። ስንሮጥ ግን ሩጫችን የኸይር ነው ወይስ የሸር ነው?
መናገር ይቀራል አይቀርም እኮ ማየት አይቀርም መስማት አይቀርም መስራት አይቀርም መጓዝ አይቀርም መብላት መጠጣት አይቀርም ግን የትኛው ነው ሰዕዩ ጥሩ ንግግር ነው ጥሩ ተግባር ነው ወይስ መጥፎ ነው ይሄ ነው የሚያጠያይቀው ማለት ነው ሰው ከሰራው ውጪ አይጨመርበትም ወላ يظلم ربك احد አላህ ማንንም አይበደልም ሲባል በሁለት መልኩ ነው አንደኛ የሰራውን ስራ አጅር መልካም ነገር አያሳጣው አይቀንስበትም ሁለተኛውስ ያልሰራውን ወንጀል አይጨምርበትም አላህ ማንንም አይበደልም የሚባለው በዚህ መልኩ ነው እና ይሄን አላነበበም አልሰማምን ይላል ሱብሓነሁ ወተዓላ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ወቁል ኢዕመሉ ፈሰየረ አላሁ ዐመለኩም ወረሱሉሁ ወልሙእሚኑን ስሩ በላቸው ስራችሁን አላህ ያያል ነቢዩም ሰለላሁ ዐለይሂ ወሰለም ያያሉ ሙእሚኖችም ያያሉ በዱንያም በአኺራም ማለት ነው ከዛ ያያል ሁሉም ይመሰክራል ማለት ነው ወሰቱረዱነ ኢላ ዓሊሚል ገይቢ ወሸሃዳ የሩቅንም የቅርቡንም ፊት ለፊት ያለውንም ወደሚያውቀው ጌታ ትመለሳላችሁ ፈዩነቢኡኩም ቢማ ኩንቱም ተዕመሉን ስትሰሩት የነበራችሁትን ይነግራችኋል አይቀርም አይረሳም اقرأ كتابك كفى بنفسك اليوم عليك حسيبا شهيدا እንደሚለው ማለት ነው ሱብሓነሁ ወተዓላ ሪቫይዝ ይደረጋል ክለሳ ሁሉም ነገር ፊት ለፊት ቁጭ ምንም አመታት እንስራ የሰራነው ነገር ሁሉ እኛ ረስተናል ማለት ነው አህሳሁ الله ونسوه الى الله አላህ አስፍሮ አስቀምጦታል እነሱ ግን ረስተውታል ሁሉ ነገር እናስታውሳለን የሰራነው የተናገርነው በየሰከንድ ደቂቃው ተውት አመታት ይቅርና ዛሬ ጧት ትናንትና ከትናንት ወዲያ ምን እያንዳንዷ ሴኮንድና ደቂቃ ሳለፍነው ትዝ ይለናል አይለንም እንደውም አንዳንዴ እንዲህ አድርጋል ሲባል አላረኩም ብለን እንክድ እንችላለን ነገ የውመል ቂያማ ግን መርሳት በሌለበት በጥልቀት ማስታወስ በምንችልበት አቅም ሁሉ ነገር ይመጣል وأن سعيه سوف يرى ثم يجزاه الجزاء الأوفى ከዛ በኋላ የተሟላ ምንዳ ይመነዳዋል የሚለውን አልሰማም እንዴ ይላል ሱብሓነሁ ወተዓላ የተሟላ ምንዳ ያለው ምኑን ነው ኸይርን ከሆነ አሟልቶ እጥፍ ድርብ አድርጎ ይመነዳል ወንጀል ከሆነ ተገቢውን ጀዛአን ዊፋቃ እንዳለው ተስማሚና ተገቢ ቅጣት ይቀጣል ሱብሓነሁ ምርቃት ቅጣት ላይ ምርቃት የሚባል ነገር የለም ኢላም ያስጨምርበት ነገር ከሌለ ያስጨምር ነገር ካለ زدناهم عذابا فوق العذاب الى سبحانه الله يطبقنا وان الى ربك المنتهى መመለሻህም ወደ ጌታህ ነው የሚለውንም አላወቀምን መመለሻ ወደ ማን ነው ወደ አላህ ነው ሁላችንም ኑረን ዝም ብሎ መኖር የሚባል ነገር የለም ወይም ኩኑ ቱራባ የሚባል ነገር የለም አፈር ሆናችሁ ቅሩ የሚባል ነገር የለም ሁላችንም ወደ አላህ እንመለሳለን ይሄን አያቅምና جاء في بعض الحديث يقول قام فينا معاذ بن جبل عمرو بن ميمون الأودي من هلال معاذ بن جبل إن زند تنسنا رضي الله عنه فقال يا ابن أود يا أود رج يا بني أود يا أودي قوسا وتشوي إني رسول الله إليكم إني يا الله ملك تنيا صلى الله عليه وسلم ملك تنيانيا تعلمون أن المعاد إلى الله إلى الجنة أو إلى النار መመለሻችን ወደ አላህ መሆኑን ታውቃላችሁ አይደል ስንመለስ መመለስ የተባለው ከአላህ ስለመጣን ነው ከዛ ወይም ጀነት ወይም እሳት ነው وأنه أضحك وأبكى مساكنم مالكسنم ببارياوچ ላይ የፈጠረው እሱ ነው يقول ابن كثير أي خلق في عباده الضحك والبكاء وسببهما وهما مختلفان تقارني ሆኖ ያለው ሳቅና ለቅሶን መሳቂያና ማልቀሻንም ጭምር የፈጠረ ጌታ ነው ሱብሓነሁ ወተዓላ